ክብሬ እንደሆንክ ነበር የማስበው። ከቤተሰቦች እንደምታስከብረኝ ነበር የማስበው። ገባ አይደለ? እንደዚህ ይሆናል ብዬ አንድም ቀን አስቤ አላውቅም ነበር። የሰው ልጅ ሊጣላ ይችላል፣ ግን በዚህ ልክ ተወኝ በቃ። አሁን አታድክመኝ በቃ። እኔ ደግሞ ደክሞኛል። ተወኝ በቃ። ብቻዬን መሆን ነው የምፈልገው። ማውራት ያለብኝን አወራሁት በቃ። ውስጥ ያመኩት ይሄ ነበረ በቃ። በምንም ነገር እኮ እርግጠኛ አይደለንም ማለት ነው። እኔም እኮ ግራ ገብቶኛል። ማረጋገጫ አለ እኔ እኔም ግራ ገብቶኛል እኮ። እሷ አሁን ካላመነችልኝ ምን አደርጋለሁ? ከዚህ በኋላ ልጅ በ9 ወር ይወለዳል። 3 ወር ከዚህ በኋላ ልታገስ? 3 ወር ምን ያክል ዋጋ እንዳለው አታውቅም? ልታገስ 3 ወር ሙሉ። ከዛ ልጁ ተወልዶ ዴኒ ቢሆን ያንተ ልጅ ቢሆን ዴኒ ተመርምሮ ከዛስ? እሺ የኔ ልጅ አይሆንም። የኔ ልጅ አይሆንም። ለምን አትሰሚኝ? ለምን ይናስ ታገሽኝ? የኔ ልጅ አይሆንም። አሁን ለምን አንቺ ትረጋጋሽ? አሁን ከመውጣት ነው የምፈልገው ወደ ቤት ላይ እኮ። እሺ ተረጋጊ። ዶክተሩን ነው አሁን ተረጋጊሽ። እንደዚህ አትሁኚ። ተረጋጊሽ። እንደዚህ አትሁኚ። እኔም እኮ ግራ ገብቶኛል። እንዳንቺ እኮ ነኝ። እኔም እኮ ምንም የማውቀው ነገር የለም እኮ። እሺ ለምን ማልቀስሽን ማታውቀኝ? እሺ እኔም እኮ እየጨነቀኝ ነው አይደል? እንዴት ነው ያስቻለኝ ብሩኬ? እንዴት ነው ያስቻለኝ? እሷ ጋር መተህ እሷን ለማቀፍ እንዴት ነው የቻልክበት? ቆይ እንዴት አስቻለኝ? የኔ ልጅ አይደለም። ለምንድን ነው የማታምኚኝ? በእናትሽ እየደከመኝ ነው። የኔ ልጅ አይደለም። የኔ ልጅ አይደለም ከማለት ውጪ ምን ልበልሽ? ቅመም መደሰት ይራቅሽ የተባልኩ ሰው ሆኛለሁ እኔ። ልክ እንደ ቀን ቅዠት ሆኖብኝ ህይወት ያለቅሳል አይኔ። ምክንያት አጣሁለት በህይወት መኖሬን የምወደውን ሰው ሳጣው የራሴን ስቀር